እንግዳ ሊመጣ ሲል ቤታችሁን እንደምታሰናዱ ሁሉ ክርስቶስ ወደ እናንተ ሊመጣ ነውና በጾም በጸሎትና በንጽህና ነፍሳችሁን አሰናዱ። ቅዱስ አምብሮስ። ልጄ ሆይ አንደበትህ ከሚናገረው ይልቅ ልብህ የሚጸልየው ይበልጥ በእግዚአብሔር ዘንድ ይሰማል። በሰው ፊት ጻድቅ ከመምሰል ይልቅ በፈጣሪ ፊት ትሕትና ያለው ሰው ሁን። አባ ሊቃኖስ። በጸሎት ጊዜ እግዚአብሔርን ስትጠራው ልብህም አብሮ ይጠራው እንጂ አንደበት ብቻ ይሁን። ቅዱስ ይስሐቅ ሶርያዊ። አንተ ሰው ወንበዴ፣ ሌባ፣ ዘማዊ ብታይ አትፍረድበት። እንደ ፈያታዊ ዘይማን እኔን ቀድሞ መንግሥተ ሰማያት ገባ እንደሆነ ምን አውቃለሁ ብለህ ለፍ እንጂ። አባ መርቆሬዎስ። አባ መቃርዮስ። በፈተና ጊዜ አትደንግጥ፣ መከራ ለጻድቃን መክሊታቸው ነውና በትዕግስት የምትቆም ከሆነ ድሉ ያንተ ይሆናል። አባ ጉባ። ከንስሐ ርቀን ይቅርታን አናገኝም። ንስሐ ለተጠመቁ ሰዎች ከጥምቀት በኋላ የተሰጠች ሀብት ነው። ይህንንም የሚያስረዳ ነገር በጥምቀት ከእግዚአብሔር ከምትገኝ ልጅነት ሁለተኛ ማዕረግ ናት። በሃይማኖት ገንዘብ ያደረግነው የመንግሥተ ሰማይ መያዣ ናት። በንስሐ ምክንያት የእግዚአብሔርን ቸርነት እናገኛለን። ንስሐ ለሚሿት ሰዎች የተከፈተች የይቅርታ በር ናት። በንስሐ በርነት ከፈጣሪ ወደሚገኝ ቸርነት እንቀርባለን። መከላከያ ከሚሆን ከንስሐ ርቀን ይቅርታን አናገኝም። አምላክ የጻፈው መጽሐፍ እንደተናገረ ሁላችንም በድለናልና ያለ ዋጋ በይቅርታው ከኃጢአት እንነጻለን። ንስሐ እግዚአብሔርን በመፍራት በሃይማኖትና በልቡና የምትገኝ ሁለተኛ ጸጋ ናት። ሀብታተ ምስጢራት ከሚገኙበት ከመንፈሳዊ ፍቅር እስክንደርስ ድረስ የሚጠብቀን መንፈሳዊ ዕውቀት ነው። ምክር ወተግሳጽ ዘመሐሪ ይስሐቅ። ልጄ ሆይ ከሰው ጋር ብዙ አትከራከር፣ ጸጥ ብለህ ጸልይ፣ እግዚአብሔር ያሸንፍልሃል። አባ ጉባ። ፍጹም ሰላማዊ ይሁን እና ማብዛ አትጨነቅበት። አምላካችን አለ። እናም ሁሉንም ነገር ለእርሱ አሳልፈህ ስጠው። ሁሉም የሚሆነው ለእኛ ጥቅም ነው። ሁሉም መከራ ማብቂያ አለውና እርሱ ሁሉን ያስተካክለዋል። ብፁዕ አቡነ ሽኖዳ።
አሁን ሥጋዬ የበላህ አይደለም አይደል? በዓይንህም መጥፎ ነገር አትመልከት። መስማት ልምስም የፈውስ ጾም ክፉውን አለመስማት የሌሎችን ስም አለመጥፋት ነው። ቅዱስ ዮሐንስ አፈወርቅ። በጽድቁ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ የሚያለቅስ ዘማዊን እግዚአብሔር ይወደዋል። ቅዱስ አባ ጊዮርጊስ ዘጋስጫ። ንስሐ ማለት ፍላጎትን በፍላጎት መቀየር ማለት ነው። ይህ ማለት የእግዚአብሔር ፍቅር የዓለምን ፍቅር ይተካል ማለት ነው። ስለዚህ ወደ እግዚአብሔር ፍቅር የሚመሩህን ማንኛውንም አይነት መንፈሳዊ መንገዶች ሁሉ ተከተል። ብፁዕ አቡነ ሽኖዳ ሳልሳዊ። ልጄ ሆይ ሰውን ከመፍረድ በፊት ራስን ፍረድ። ከሰው ጋር ተጣልተህ አትተኛ፣ ሰላም አድርገህ ተኛ። ልብህን ጠብቅ ከክፉ ነገር፣ ጸሎትንም አትተው፣ ምክንያቱም ጸሎት የነፍስ መብራት ናት። ትሕትናን ያዝ፣ እግዚአብሔር ከእርሱ ጋር ይኖራልና። አባ ጉባ